ቤት ሲገዙ መሬቱን ይገዙታል ወይስ ይከራዩታል? ይህንና ስለ ሊዝ ያለውን አጠቃላይ መረጃ ማወቅ የሚገባችሁ መረጃ በዚህ ቪዲዮ አጠር አድርገን እናያለን። አብራችሁን ቆዩ። ሊዝ የሚለውን ቃል በቀጥታ ትርጉሙ ካየነው ኪራይ ማለት ነው። ያው በአዋጁ መሰረት ደግሞ ካየነው የሊዝ አዋጅ በሱ መሰረት ካየነው ሊዝ ማለት በጊዜ ገደብ የተሰጠ የመጠቀም መብት ማለት ነው። ያ ማለት ለመሬቱን በተወሰነ ጊዜ ገደብ ውስጥ የመጠቀም መብት ሲሰጥ ማለት ነው። ለምሳሌ አሁን የኮካኮላ ሳጥን ወር ካሳ የሚባለው ነገር ካያችሁ እዛ ላይ ይህ ንብረትነቱ የኮካኮላ ነው ይላል። ያም ማለት እኛ ከሌላ ሰው ልንገዛ እንችላለን፣ ግን ኮካኮላ በፈለገው ሰዓት ግን የራሱ ንብረት እንደሆነ እዛ ላይ ስለጠቀሰ ከኛ መውሰድ ይችላል። ያ ማለት ያ ሳጥን ወር ካሳውን በሊዝ ነው የያዝነው እንደማለት ነው በቀላል። በኢትዮጵያ አሁን ላይ የከተማ መሬትን በሊዝ ስር ነው የሚተዳደረው። እንደ ድሮ የባለቤትነት መብት ማንኛውም ሰው በሊዝ መሰረት ነው ኦን ማድረግ የሚችለው ማለት ነው። ያም ማለት የመጠቀም መብት ነው የሚያገኘው እንጂ የመሬቱን ባለቤትነት አይደለም። በጊዜ የተገደበው የመጠቀም መብት ነው ያለው ማለት ነው። ያው ይሄ የሚሰራው የከተማ መሬቶች ላይ ነው። ያው አዋጁ ከተማ ብሎ ዲፋይን ያደረገው ከ2000 ሰዎች በላይ ነዋሪ ያለው እና ከ50% በላይ ደግሞ ከአግሪካልቸር ውጪ ቢዝነስ ያለው ወይ ከግብርና ውጪ የሚተዳደር ሰዎች ስብስብ ሲሆን ነው ከተማ ብለን የምንጠራው ብሎ ማንኛውም ኢትዮጵያ ውስጥ ያሉ ከተሞች ላይ ደግሞ አፕላይ ያደርጋል ማለት ነው ይሄ የሊዝ ስርዓቱ። ሜቢ የሊዝ ስርዓቱን ካየነው በተለያዩ ሁኔታዎች ይከፈላል። ያው የሊዝ መብትን የምናገኝባቸው መንገዶች ሁለት አይነት መንገዶች ናቸው። እነዛም አንደኛው በጨረታ ነው። ህጋዊ ጨረታ በዛን ጊዜ ባለው ዋጋ መነሻ ዋጋ ጨረታ ይወጣና ጨረታውን ያሸነፈ ሰው የሊዝ መብቱን ያገኛል ማለት ነው። ያም ደግሞ የሚረጋገጠው ሰርቲፊኬት አለው። የሊዝ ይዞታ ማረጋገጫ የመጠቀም መብት ሰርቲፊኬት ይሰጣል። ያም ባለቤትነትን የመጠቀም መብትን ያረጋግጣል ማለት ነው። ሌላኛው ደግሞ በምደባ ነው የሚሆነው። በምደባ ማለት ምን ማለት ነው? እንደ ኤንጂኦዎች የመንግስት ድርጅቶች የሆነ ቦታ ሲፈልጉ በጨረታ ሳይሆን እንደዚህ አይነት ኬዞች ሲያጋጥሙ በምደባ ይሆናል ማለት ነው። መንግስት ሄዶ ይመድባቸዋል። አሁን ለምሳሌ የቀበሌ ቤቶች ምናምን ብታውቋቸው ከሆነ ለነሱ በምደባ ሌላ ቦታ ተቀያሪ ቦታ እንዲሰጥ ይደረጋል። ያን ምደባ ይሆናል ማለት ነው። የሊዝ ይዞታዎች ከ5 ዓመት ጀምሮ እስከ 99 ዓመት ድረስ ነው ሬንጅ ያለው። የሚታወቁት ከ5 ዓመት ጀምርና እስከ 99 ዓመት ነው። በተለያዩ ሴክተሮች የተለያየ የጊዜ ገደብ ነው ያላቸው ማለት ነው። አብዛኞቻችን አሁን ለመኖሪያ የምንገዛው ንብረት ላይ እስከ 99 ዓመት ነው የሊዝ ይዞታ መብት ያለን ማለት ነው። ከዛ ውጭ ደግሞ ለኢንዱስትሪ ሲሆን ለትምህርት ቤት ሲሆን 60፣ 70፣ 50 እያለ ለአጭር ጊዜ ለሚፈለጉ የንግድ ኦር የኤንጂኦ ድርጅቶች ለ5 ዓመት ይፈቀዳል። ከዛ በላይ ሲጨምር ይታደሳል። አልሶ እንደዛ እየተደረገ በተለያዩ ጊዜዎች ይከፈላል ማለት ነው። አሁን ለመኖሪያ አብዛኞቻችን ለመኖሪያ የምንፈልገው ከሆነ ያ እስከ 99 ዓመት ድረስ የሊዝ ይዞታው የሚሰጠን ማለት ነው። ያም ማለት ያው መብት ማለት አንደኛው መብታችንን መሸጥ እንችላለን። መብት ማለት አሁን ለምሳሌ የሆነ ቤት ሲኖረን ባለቤትነት አለ። እሱን ማከራየት እንችላለን፣ መሸጥ እንችላለን። መሸጥን ማለት ደግሞ ያንን መብት ለሌላ ሰው አሳልፈን መስጠት እንደማለት ነው። መሸጥ ሌላ ነገር አይደለም። ለምን አስፈለገ በሊዝ ስር ማካተት የከተማ መሬት የሚለውን ካየነው በአዋጁ መሰረት ከሄድን አንደኛው በሀገሪቱ የፈጣን እድገቶች እየተከናወኑ ነው። ያም ምንድነው ያመጣው? ከተሜነትን ይዞ መጥቷል። ያም ማለት ምንድነው?
የከተማ መሬት ፍላጎትን በጣም ጨምሯል። ያንን ለማስተዳደር እና ፍትሐዊ በሆነ መንገድ ለህዝቡ ለማቅረብ ሲባል ነው የሊዝ ሲስተሙ የመጣው ይላል አዋጁ ላይ። ሌላኛው ደግሞ የከተማ ይዞታን ገበያ ለማሳለጥ እና ሰፖርት ለማድረግም ጭምር ነው ይላል። የሆነም ቤት ስትገዙ ከተማ ላይ በሊዝ እንደገዛችሁት ማወቅ አለባችሁ። የሆነም ቦታ ስትወስዱ በሊዝ እንደሆነ ማወቅ አለባችሁ። ያም ማለት ምን ማለት ነው? የመጠቀም መብት ነው እዛ ቦታ ላይ ያላችሁ ማለት ነው። ስለነበረን ጊዜ አመሰግናለሁ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለቤተሰብ ለወዳጅ ዘመዶቻችሁ ሼር አድርጉት። እንደዚህ አይነት ቪዲዮ እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ